መብርሃን ድንግል ማርያም ከሀገራችን ሰዎች የተቀበለችውን ስንቅና ስጦታ በ5 ግመሎች ጭና ከቅዱሳኑ ዮሴፍና ሰሎሜ ጋር ህዳር 6 ቀን ደብረ ቁስቋም ውስጥ ገብታ ከሥጋ ድካም አረፋለች። ሐሴትንም አድርጋለች። ምክንያቱም የዛ የስደት ወራት አብቅቶ ያ የእንግልቱ ዘመን አብቅቶ እመቤታችን ቅድስት ድንግል ማርያም ደብረ ቁስቋም ላይ ከሥጋ ድካሟ ያረፈችበት ዕለት ስለሆነ እመቤታችን ቅድስት ድንግል ማርያም በመሰደዷ በመንገላታቷ ያዘነ የተከዘ ሁሉ እመቤታችን ቅድስት ድንግል ማርያም ከድካሟ በማረፏ ደስ በመሰኘቷ ደግሞ ደስ ሊሰኝ ያስፈልጋልና ይህንን ክብረ በዓል ደስ ብሎን እናከብረዋለን። እመቤታችን ቅድስት ድንግል ማርያም ከስደቷ ስትመለስ ያረፈችበት ዕለት ስለሆነ አስተውሉ። ይህም ብቻ አይደለም፣ ደግሞ ዳግመኛም ከክርስቶስ ስደት 400 ዓመታት በኋላ በዚች ቀን የግብጿ ደብረ ቁስቋም ታንጻ ተቀድሳለች ማለት ነው። የቅዱሳን ማደሪያ ሆናለች።